ወዳጆቼ እስቲ አንድ ቆም ብለን እናስተውል። እያደግን ሳይሆን እየጠፋን፣ እየገነባን ሳይሆን እየናድን እንገኛለን። በስኬት ስም ማንነታችን፣ በገንዘብ ስም ቤተሰቦቻችን፣ እንዲሁም በስልጣን ስም ደግሞ የልጆቻችንን ነገ እየሸጥን ነው። ዛሬ ዓለማችን በሐሰትና በራስ ወዳድነት ሰክራለች። ሁላችንም በውሸትና በጭንብል ድራማ ውስጥ ተጠምደናል። ትዳር የጥቅም መለዋወጫ፣ ጓደኝነት ደግሞ የሴራ መጋጠሚያ ሆነዋል። ባል ለሚስቱ፣ ሚስት ለባሏ የሚወሻሹበት ቤትም ሆነዋል። ልጆቻችን የፍቅር ረሃብተኛ ከሆኑም እንዲሁም ደግሞ በስልክና በስክሪን በባዶ ቁሳቁስ እያታለልናቸው እንገኛለን። እኛ የምንዘራው ጭካኔና ውሸት እውነቴን ለምላችሁ ነገ በሚያሳምን መልኩ ይበቅላል። ይህ የጥፋት ሲስተም ደግሞ አብረን መስበር መቻል አለብን። ካልሰበር ነው ማህበረሰባችን ወደማይመለስበት ገደል እንከተዋለን። እውነተኛ ስኬትና በረከት ማምጣት አለብን። ከውሸት ስንርቅ ነው ይህም ደግሞ የሚመጣው። የቀጥተኛውን መንገድ የፈጣሪያችን መመሪያ እንከተል። እኔ ከሚል በሽታ ወጥተን እኛ ወደሚል ቅዱስ መሰረት እንመለስ። ወንድ ልጅም በእውነተኛና መሪነት በታማኝነት ቤቱን ሲጠብቅ ነው የሚያምርበት። ሴት ልጅም በሰላምና በጥበብ ቤቷን ስታቃና ያምርባታል እላለሁ። እርስ በራሳችን ስንረዳዳና ስንከባበር ገንዘብና በረከት የኛ ባሪያዎች ሆነው ይከተሉናል። ስኬት ማለት ደግሞ ያው ቁልል ገንዘብ ብቻ ማግኘት ሳይሆን በእውነትና በዲሲፕሊን የታነጸ ልጆችና ማንነትን በመገንባት ነው። ዛሬ ከውሸት እንቅልፋችንን ከጥቅም ይልቅ ለክብራችን ከቁሳቁስ ይልቅ ለነፍሳችን ኑር። ልጆቻችን በሰላም የሚባረኩባት የሚስቁባትና የሚደሱባትን ዓለም እንገንባላቸው። ለውጥ እናምጣ። ከእኔ ጀምር፣ ከእናንተ ጀምር። ንቁ። እውነተኛ ህይወት የሚጀምረው ጭንብላችን አውልቀን በእውነት ፊት ስንቆም ነውና በእውነተኛ መንገድ እንቁም እላለሁ። አብረን ለውጥ እናምጣ ወዳጆቼ። ባላችሁበት ሁሉ ሰላማችሁ ይብዛ።